ብዙ ሰው ፕሮፈርም አካውንቶችን ፌል የሚያደርግበት ምክንያት ሩሎችን ጠንቅቆ ያለመረዳት ችግር ነው። ስለዚህ በዚህ ቪዲዮ ውስጥ ፕሮፈርሞች ምንድን ናቸው ከሚለው ጀምረን የፕሮፈርም እያንዳንዱ ህጎች ሂድን ሩልንም ጨምሮ ሁሉንም ምናይ ይሆናል። ስለዚህ ይህንን ቪዲዮ ካያችሁ በኋላ ፕሮፈርም ሩል ባለማወቅ ምክንያት ምንም አካውንት ብሎ አታደርጉም። ከዛ ውጭም ደግሞ እኔ ፕሮፈርሞችን እንዴት እንደምጠቀምና የፕሮፈርም ሩሎችን ፎር ማይ አድቫንቴጅ ወይም ለእኔ ጥቅም እንዴት አድርጌ እንደምጠቀምባቸው በዚህ ቪዲዮ ሁሉንም አሳያችኋለሁ። መጀመሪያ ፕሮፈርሞች ምንድን ናቸው የሚለው እንዴ ፕሮፈርም ማለት የቻሌንጅ አካውንቶች ናቸው ወይም ደግሞ ፈተና ነው የሚሰጧቸው። እናንተ ትሬድ ማድረግ እንደምትችሉና እንደማትችሉ የሆነ ቻሌንጅ ይሰጧቸዋል። ጎል እና ሊሚቴሽን ያስቀምጡላቸዋል። እሱን ጎል ሂት የምታደርጉ ከሆነ ይሄ ሰው ትሬድ ማድረግ ይችላል ብለው ፈንድድ አካውንት ወይም ላይቭ አካውንት ይሰጧቸዋል። ላይቭ አካውንት አይደለም ሲሙሌትድ ላይቭ አካውንት ነው የሚባለው። ከሱ የምትሰሩትን ፕሮፊት 80% ሊሆን ይችላል፣ 90% ሊሆን ይችላል፣ እስከ 100% ድረስ እንደየፕሮፈርሙ ሼር ታደርጋላችሁ ማለት ነው። እነሱ ካፒታል ይሰጧቸዋል፣ እናንተ ስኪላችሁን ትጠቀማላችሁ፣ በጋራ የሰራችሁትን ፕሮፊት ደግሞ ትካፈላላችሁ። በምትካፈሉበት ጊዜ 80%ቱ ወይም ከዛ በላይ የሚሆነው ለእናንተ ነው የሚሆነው። ምንድነው ፕሮፈርም ካላችሁ የእነሱ ጥቅም ምንድነው? እናንተ ቻሌንጅ ፊ ስትከፍሉ የሚያገኙት ገቢ አለ፣ ፕሮፊት ስትሰሩ ደግሞ አብረዋችሁ ፕሮፊት ይሰራሉ። ስለዚህ እነሱ በሁለቱም መንገድ ገቢ ያገኛሉ። እናንተ ፕሮፊት ስታገኙ ደግሞ ለእናንተ ድርሻቸውን ይከፍሏቸዋል ማለት ነው። ስለዚህ ልክ እንደ ፈተና ነው። ፈተናውን ያለፈ ሰው ሪዋርድ ያገኛል። ፈተናውን የሚወድቅ ሰው ደግሞ የከፈለው ፈተና ለመፈተኛ ብሎ ወይም ቻሌንጅ ፊ የምንለው እሱ የከፈላችሁት ብር ይወሰዳል ማለት ነው። እሱም ብር ሉዝ ታደርጋላችሁ። ስለዚህ የከፈላችሁትን ብር ሉዝ እንዳታደርጉ በዚህ ቪዲዮ ያስቀመጥኳቸውን ሁሉንም ሩሎች በማየት ፕሮፈርም ላይ ልክ እንደኔ 26-27 ፔይአውት ማግኘት ትችላላችሁ። እንደ መማማሪያ የምንጠቀመው ዘ 5%ers ወይም በተለምዶ 5 ያለን የምንጠራውን ፕሮፈርም ነው። ፕሮፈርም ኢንዱስትሪ ውስጥ ከ10 ዓመት በላይ ልምድ አላቸው። ስለዚህ የእነሱን ሩሎች ከተማረን የሌሎቹን ለመረዳት ቀላል ይሆንላቸው። ስለዚህ ከነሱ ሩሎች ጀምረን የሌሎቹንም ጎን ለጎን እያስረዳኋችሁ አብረን የምንሄድ ይሆናል። እሺ፣ የመጀመሪያው ማክሲመም ትሬዲንግ ፔሪድ ነው። ማክሲመም ትሬዲንግ ፔሪድ ማለት ዛሬ ፕሮፈርም አካውንት ከገዛችሁ በምን ያክል ቀን ውስጥ ፕሮፈርም ቻሌንጅ አካውንቱን ማለፍ አለባችሁ የሚለው ነው። እኛ ትሬዲንግ ስንጀምር ወይም የዛሬ 2 ዓመት ከ9 ወር ከ8 ወር አካባቢ ብዙዎቹ ፕሮፈርሞች የ30 ቀን ሩል ነበራቸው። ፌዝ ዋንም በ30 ቀን ማለፍ አለባቸው፣ ፌዝ ቱንም በ30 ቀን ማለፍ አለባቸው። እንደዚህ አይነት ሩል ነበረ። አሁን ግን ብዙዎቹ ፕሮፈርሞች ውድድር ላይ ስለሆኑና ማርኬቲንግ እየሳቡ ስለሆነ እሱን ሩል ብዙዎቹ አጥፍተውታል። እኔ የማውቀው እንደውም ይሄ ሩል ያለው ፕሮፈርም የለም። ስለዚህ በፈለጋችሁት ጊዜ 1 ዓመትም 6 ወርም 3 ወርም ቢፈጅባችሁ በፈለጋችሁት ያክል ጊዜ ፕሮፈርም አካውንቶችን ማለፍ ትችላላችሁ ማለት ነው። እሺ፣ እዚህ ጋር የምናየው ደግሞ ስለ ሚኒመም ፕሮፊቴብል ዴይ ነው። ሚኒመም ፕሮፊቴብል ዴይን በሁለት እንክፈለው። የተለያዩ ፕሮፈርሞች ላይ 2 አይነት ሩሎች አሉ። ሚኒመም ፕሮፊቴብል ዴይ የሚጠቀሙ አሉ። ከዛ ደግሞ ሚኒመም ትሬዲንግ ዴይ ብቻ የሚጠቀሙ አሉ። ሚኒመም ፕሮፊቴብል ዴይ ምንድነው? ሚኒመም ትሬዲንግ ዴይ ምንድነው የሚለውን ሁለቱንም ለየብቻ ብዬ ከሚኒመም ትሬዲንግ ዴይ እንጀምር። ሚኒመም ትሬዲንግ ዴይ ማለት ትሬድ መክፈትና መዝጋት ያለባችሁ ቀን ነው። ለምሳሌ የተወሰኑ ፕሮፈርሞች ላይ በ0.01 በ0.1 በፈለጋችሁት ሎት ሳይዝ ብትከፍቱ ለ3 ቀን ትሬድ አድርጉ እንጂ ችግር የለባቸው። ሚኒመም ትሬዲንግ ዴይ ትሬድ መክፈትና መዝጋት ያለባችሁ ሚኒመም ቀን 3 ቀን ከሆነ እሱ ለ3 ቀን ትሬድ ማድረግ አለባችሁ። 5 ቀን ከሆነ ደግሞ ለ5 ቀን ትሬድ መክፈትና መዝጋት አለባችሁ። እሱን ስትጨርሱ ነው ፌዝ ዋንን የምታልፉት፣ ፌዝ ቱን የምታልፉት። ሚኒመም ፕሮፊቴብል ዴይ ደግሞ ከዚህ የሚለየው ምንድን ነው? ለ3 ቀን ከሆነ ህጉ ወይም ለ5 ቀን ከሆነ አሁን እኛ እየተጠቀምን ባለነው ዘ 5 years ላይ ለ3 ቀን ነው የሚለው። ለ3 ቀን ማለት ለ3 የተለያዩ ቀኖች ፕሮፊት ማግኘት አለባችሁ። ፕሮፊት የሚባለው ምን ስናደርግ ነው ካላችሁ በቀን የአካውንቱን 0.5% ፕሮፊት ማግኘት ስትችሉ። ለምሳሌ 10K አካውንት ከሆነ እንደ ኤግዛምፕል የምንወስደው የ10K አካውንት 0.5% ስንት ነው? $50 አይደለ? ስለዚህ $50 በ3 የተለያዩ ቀኖች ውስጥ መስራት አለባችሁ እንጂ በአንድ ቀን $800 መስራት አትችሉ ማለት ነው። ይህን ያደረጉበት ምክንያት ፕሮፈርሞች ምንድነው? ጋምብለሮችን ለመከላከል ነው። አንድ ሰው መጥቶ የአካውንቱን 2 እና 3% ወይም ከዛ በላይ ሪስክ አድርጎ በአንድ ትሬድ ቻሌንጅ አካውንቱን ማለፍ እንዳይችል ይህንን ሩል ጨምረውታል። ብዙዎቹ ፕሮፈርሞች ላይ መጀመሪያ አካባቢ ያልነበረ፣ አሁን ደግሞ እየተጨመረ ያለ ሩል ይሄ ነው። ስለዚህ ይህንን ሩል በደንብ ማወቃችሁ ለምን ይጠቅማችኋል? ትሬዳችሁን ፕላን አድርጋችሁ እንድትሄዱ። በአንድ ትሬድ ቻሌንጅ ከማለፍ ይልቅ በ2 በ3 ትሬዶች ወይም ከዛ በላይ በሆኑ ትሬዶች ቻሌንጅን የማለፍ ባህልን እንድታዳብሩ ይህንን ሩል በደንብ መረዳት አለባችሁ ማለት ነው። ቀጣዮቹ 2 ሩሎች አንድ ላይ ነው የምናያቸው። ማክሲመም ዴይሊ ሉዝ እና ማክሲመም ሉዝ ምን ብለን የምንጠራቸው ናቸው? በተለምዶ ዴይሊ ድሮዳውን ሊሚት እና ማክሲመም ድሮዳውን ሊሚት የምንላቸው ናቸው። እነዚህን ድሮዳውን ሊሚት በ2 ይከፈላል ማለት ነው። ዴይሊ ይባላለን፣
ማክሲመም ይባላል። ዴይሊ ማለት ምንድነው? በቀን ሉዝ ማድረግ የምንችለው አማውንት ነው። በቀን ሉዝ ማድረግ የምንችለው ዘ 5 years ላይ ካየን 5% ነው። ማለትም የቴንኪ አካውንት ከሆነ በቀን $500 በላይ ሉዝ ማድረግ አንችልም። ወይም ደግሞ ኦቨርኦል ደግሞ ማክሲመም ድሮዳውን ብለን ስንጠራ ደግሞ ከ$10,000 አካውንቱ 10% ወይም ደግሞ $1,000 በላይ ሉዝ ማድረግ አንችልም። ይሄም ማለት ምን ማለት ነው? 9999 ከደረሰ አካውንታችን ያንን አካውንት እናጠዋለን ወይም ያንን ቻሌንጅ ፌል አደረግን ይባላል ማለት ነው። ስለዚህ እነዚህን ሁለት ሩሎች ማክበር ያስፈልጋል። እነዚህ ሩሎች ውስጥ በጣም ትሪኪ የሆነው ነገር ዴይሊ ድሮዳውን ሊሚት ነው ወይም ደግሞ ማክሲመም ዴይሊ ሉዝ ነው። ማክሲመም ዴይሊ ሉዝ ብዙዎቹ አካውንቶች ላይ ወይም ብዙዎቹ ፕሮፈርም ቻሌንጆች ላይ ኢኩዊቲ ቤዝድ ነው። ኢኩዊቲ ቤዝድ ነው ማለት ሌሊት የከፈታችሁ ትሬድ ቢኖርና እሱ ትሬድ ፕሮፊት ላይ ከነበረ እሱ ትሬድ 3% 4% ፕሮፊት ላይ ሆኖ ተመልሶ ስቶፕ ሎስ ከነካባችሁ እና አጠቃላይ ሌሊት ማርኬት ክሎዝ ሲያደርግ ከነበረው ሌቭል 5% ሉዝ ካደረጋችሁ ዴይሊ ድሮዳውን ሊሚታችሁን ሊነካባችሁ ይችላል። ብዙ ሰው እኔንም ጨምሮ በዚህ ምክንያት ዴይሊ ድሮዳውን ሂት አድርጎብን አካውንት ብሎ አድርገን እናውቃለን። ስለዚህ ያ ከመሆኑ በፊት በጣም መጠንቀቅ አለባቸው። ያ እንዳይሆን አንደኛው የምትጠቀሙት መንገድ ምንድነው? ትሬዶችን ኦቨርናይት ሆልድ አለማድረግ ነው ፕሮፈርም አካውንቶች ላይ። ምክንያቱም ፕሮፈርም አካውንቶች ለስዊንግ ትሬዲንግ የተመቹ አይደሉም። እንደዛ የማታደርጉ ከሆነ ደግሞ ምንድነው ስቶፕ ሎሳችሁን ማስተካከል። ስቶፕ ሎሳችሁን በደንብ ማስተካከላችሁ በቀን ከ5% በላይ ሉዝ እንዳታደርጉ መጠንቀቅ በጣም ያስፈልጋል። ብዙ ሰው አካውንቱን ሉዝ የሚያደርግበት ምክንያት ስለሆነ ይህን እንዳትሳሳቱ በደንብ አስተውላችሁ ትሬድ አድርጉ፣ ካልኩሌት አድርጉ ስቶፕ ሎሳችሁን። ፕሮፊት ታርጌት የምንለው ደግሞ ምንድነው? ጎሉ ምንድነው? የዚህ ቻሌንጅ ጎሉ ምንድነው? ወይም ፈተናውን የምታልፉት ምን ክራይቴሪያ ስታሟሉ ነው የሚለው ነው። ቅድም ያየነው የመጀመሪያ ክራይቴሪያ አለ አይደል? የፕሮፈርሙ ሚኒመም ትሬዲንግ ዴይ ወይም ሚኒመም ፕሮፊቴብል ዴይ የሚለውን ማሟላት አለባቸው። ከዛ ባለፈ ደግሞ ፌዝ 1 ላይ 8% ፕሮፊት መስራት አለባቸው። የአካውንቱን 8% ዘ 5 years ላይ ከሆነ $10,000 አካውንት ከሆነ $800 መስራት አለባችሁ ማለት ነው። ፌዝ 2 ላይ ደግሞ 5% ነው። $10,000 አካውንት 5% ማለት $500 መስራት አለባችሁ ማለት ነው። ሁለቱን ክራይቴሪያዎች ስታሟሉ ወደ ፈንድድ አካውንት ታልፋላችሁ። ስለዚህ ይሄንን በየፕሮፈርሙ ሊለያይ ስለሚችል የፌዝ 1 ታርጌት 10% የሆነባቸው ፕሮፈርሞች አሉ። የፌዝ 2 ታርጌት ብዙ ጊዜ 5% ነው። ስለዚህ እነዚህን ከመግዛታችሁ በፊት አወዳደራችሁ መግዛት አለባችሁ ማለት ነው። ፕሮፊት ታርጌት በጣም ወሳኝ ነው። 8% እና 10% ሲሆን የሚወስድባችሁ ጊዜ የተለያየ ስለሆነ ለእናንተ ትሬዲንግ ሲስተም እና ለእናንተ ስታይል፣ ለእናንተ ፐርሰናሊቲ የተመቸ አይነት ፕሮፈርም መምረጥ ግዴታ ይኖርባቸዋል። የፕሮፈርም ቻሌንጅ ኮስት ምንድን ነው የሚለው ቻሌንጅ ኮስት ማለት ፈተናውን ለመፈተን የምትከፍሉት ብር ነው። አሁን እዚህ እያሳየኋችሁ ባለው ወይም የተጠቀምነው ባለነው ኤግዛምፕል ዘ 5 years ላይ ኮስቱ $78 ነው $10,000 አካውንት ወይም ለቴንኪ አካውንት ማለት ነው። ሌላ ፕሮፈርም ላይ ካያችሁ ሊቀያየር ይችላል። 66 ሊሆን ይችላል፣ 84 ሊሆን ይችላል። የተለያዩ ፕሮፈርሞች የተለያየ አይነት ፕራይሲንግ አላቸው። ፕራይሱን ስታወዳደሩ ግን ከሚሰጡት ጥቅምና ከሚሰጡት ሊሚቴሽን ጋር ማወዳደር አለባቸው። ለምሳሌ ፕራይሱ ቀንሶ ማክሲመም ድሮዳውናችሁ ወደ 8% የሚቀንስ ከሆነ ሉዝ ማድረግ የምትችሉት $800 ብቻ ነው ማለት ነው። ስለዚህ ኮስቱንና ቤኔፊቱን በደንብ መስራት አለባቸው። የእሱን አናላይሲስ ከሰራችሁ በኋላ ነው አካውንት መግዛት ያለባቸው። ይህንን እንዴት ነው የምንሰራው፣ የትኞቹ ፕሮፈርሞች የተሳሉ ናቸው የሚለውን በቀጣይ ቪዲዮ አንድ በአንድ ሁሉንም ፕሮፈርም ኮምፔር እያደረግኩ ይሰራላችኋል። እናንተ ብቻ ሰብስክራይብ እያደረጋችሁ ጠብቁኝ። እሺ፣ ሌላው ደግሞ ፕሮፊት ሼር ነው። ፕሮፊት ሼር ዘ 5 years ላይ እዚህ ጋር እንደምታዩት ከሆነ የመጀመሪያውን ፌዝ ስታልፉ $10 ይሰጧቸዋል። $10 ቦነስ ነው የመጀመሪያውን ፌዝ ለማለፋችሁ። ፌዝ 2 ስታልፉ ደግሞ ለቻሌንጅ የከፈላችሁት $78 ሪፈንድ ይደረግላችኋል። ሪፈንዱ መቼ ነው የምትቀበሉት? ፈንድድ አካውንት ላይ የመጀመሪያ ፒያወታችሁን ስታገኙ የዛኔ አብራችሁ $78 ተጨማሪ ሆኖ ይሰጣችኋል ማለት ነው። ይሄ $78 ሪፈንደብሉን እየሄዳችሁ በየፕሮፈርሙ ቼክ ማድረግ አለባችሁ። ለምሳሌ የተለያዩ ፕሮፈርሞች ላይ 4 ተከታታይ ፒያውት ስታገኙ ሊሆን ይችላል ሪፈንድ የሚደረግላችሁ፣ ወይም ደግሞ ሌሎች ፕሮፈርሞች ደግሞ ሪፈንድ ጭራሹንም ላይኖራቸው ይችላል። ስለዚህ ይሄንን ሪፈንድ የሚደረገውንም ከእናንተ ጥቅም ጋር እንዴት አወዳድራችሁ መግዛት እንዳለባችሁ ማሰብ አለባችሁ ማለት ነው። አንድ ፕሮፈርም ርካሽ ስለሆነ ብቻ ጥሩ ነው ማለት አይደለም፣ ወይም ደግሞ ውድ ስለሆነ መጥፎ ነው ማለት አይደለም። ገብቷችኋል? ስለዚህ ሁለቱን አወዳድራችሁ ማድረግ ያለባችሁን ነገር መወሰን አለባችሁ። አሁን ያየናቸው ቤዚክ ሩሎች ናቸው። ቀጥሎ ኤፍኤኪው ላይ ያሉትን ሩሎች እናያለን። ኤፍኤኪው ምንድነው? ፍሪኩዌንትሊ አስክድ ኩዌሽንስ ማለት ነው። ሰዎች በተደጋጋሚ የሚጠይቁት ጥያቄ ነው እና እሱ ጋር ገብታችሁ ፕሮፈርም አካውንት ከመግዛታችሁ በፊት ኤፍኤኪው ላይ የተዘረዘሩትን ሁሉንም ነገሮች ብታነቡ በጣም ሪኮመንድ አደርጋችኋለሁ። ምክንያቱም ቻሌንጅ አካውንቶችን ካለፋችሁ በኋላ በማታውቁት ስህተት ይህንን አካውንት ብሎ አድርጋችኋል ወይም ፌል አድርጋችኋል መባል የለባችሁም። ስለዚህ እሱ ጋር ያሉ ሩሎችን ከብዙ ፕሮፈርም ያወጣጣቸውን የተለያዩ ሩሎች አንድ ላይ አድርጌ አቀርብላችኋለሁ። ወደ እሱ እንለፍ። እዚሁ 5 years ላይ የተከለከሉ ሩሎች ምን እንደሆኑ ልንገራችሁ። ግሩፕ ትሬዲንግ አይቻልም። ሲግናል ትሬድ ማድረግ አትችሉም። በግሩፕ ናችሁ ብዙ ሰው
ተመሳሳይ አይነት ሲግናል ትሬድ ማድረግ አይቻልም። ኮፒ ትሬድ ማድረግ አትችሉም። ኮፒ ትሬድ ማለት የሌላ ሰውን ትሬድ ኮፒ ማድረግ አትችሉም። ተጨማሪ ደግሞ ሚኒመም ፔያውታችሁ $150 በታች መሆን አይችልም። ሪስክ ስታደርጉ ከ2 እና ከ3% በላይ ሁሌም ሪስክ የምታደርጉ ከሆነ አካውንታችሁን ሌቨሬጃችሁ ሊቀነስ ይችላል፣ ወይም ደግሞ የተለያዩ ሩሎችን ሊጨምሩባችሁ ይችላሉ። ለምሳሌ አንድ ትሬድ ሉዝ ካደረጋችሁ በኋላ 1 ሰዓት እንድታርፉ አይነት ሩሎችን ሊጨምሩባችሁ ይችላሉ። ገብቷችኋል? አንድ ትሬድ ሉዝ ካደረጋችሁ 1 ሰዓት ሳታርፉ ሌላ ትሬድ መክፈት አትችሉም። እና እንደዚህ አይነት ሩሎች ስላሉት ይሄንን ለማለፍ እኔ ምንድነው የማደርገው ነገር ሁልጊዜም ትሬዶቼ ማክሲመም ሪስክ የማደርገው 1% ነው። በጣም ከጨመርኩበት ደግሞ 1.5% ነው። ከዛ በላይ በጭራሽ ሪስክ አላደርግም። ፕሮፈርም ላይ 2-3% ሪስክ የምታደርጉ ከሆነ ፔያውት እስከመከልከል ድረስ ልትደርሱ ስለምትችሉ ሪስክ ማኔጅመንት በጣም ወሳኝ ስለሆነ ሁሉም ፕሮፈርም ላይ የሚሰራ ነገር ነው። ይሄ ሪስካችሁን ማኔጅ አድርጉ። እሺ፣ ሌላው ሂድን ሩል ወይም ብዙ ሰው የማያውቀው ሰው ሩል ለሌላ ሰው አካውንት ማስተላለፍ አይቻልም። አካውንታችሁን የሆነ ሰው ማኔጅ እንዲያደርግላችሁ መስጠት አትችሉ። ያ ከታወቀ እስከ ሁልጊዜው ያ ፕሮፈርም ባን ሊያደርጋችሁ ይችላል። ስለዚህ እንደዛ ባን የምትደረጉ ከሆነ ደግሞ ትሬዲንግ ካፒታል ስለማታገኙ እንደዚህ አይነት ነገር ጭራሽ አትሞክሩ። ከሌላ ሰው አካውንት መግዛት አትችሉም። በሌላ ሰው ስም የተገዛ አካውንትን ልሽጥላችሁ ምናምን የሚላችሁ ሰው ካለ አይቻልም። ፔያውት ልታገኙ ስትሉ ይህን ነገር የሚያውቁበት ዲፕ የሆነ ቴክኖሎጂ ስላላቸው ሊያገኟችሁ ይችላሉ እና ካገኟችሁ ባን ነው የምትደረጉት። ስለዚህ እንደዚህ አይነት ነገር ጭራሽ እንዳትሞክሩ። ሌላ ስለ ሪስክ ፐር ትሬድ በደንብ አድርጌ ላብራራላችሁ። የፈንዲንግ ፒፕስን ግልጽ የሆነ ሩል ልንገራችሁ። ከ3% በላይ ሪስክ ማድረግ አትችሉም ፐር ትሬድ። ይሄ የሆነው ለምን አካውንቶች ነው? ከ50K በታች ላሉ አካውንቶች። ከ50K በታች ላሉ አካውንቶች በትሬድ ከ3% በላይ ሪስክ ማድረግ አትችሉም። ከ50K በላይ ላሉ አካውንቶች ደግሞ በትሬድ ከ2% በላይ ሪስክ ማድረግ አትችሉም። ይሄ ማለት እንደዚህ አይነት ነገር ላይ ብልጠት ለማድረግ እንዳትሞክሩ። ለምሳሌ ፐር ትሬድ ስለተባለ አንድ ፖዚሽን ላይ 3 ቦታ ከፋፍላችሁ ገብታችሁ 1% ሪስክ ብታደርጉ ይደምሩታል። ደምረው 3% የሚሞላ ከሆነ ባን ያደርጓቸዋል ወይም ደግሞ ያንን አካውንት ተርሚኔት ያደርጉታል። ከ50K በታች ከሆነ ማለት ነው። ከ50K በላይ ከሆነ ደግሞ የከፈታችኋቸው ፖዚሽኖች ተደምረው ከ2% በላይ ሪስክ ካደረጋችሁ እሱንም አካውንቱን ቀጥታ ተርሚኔት ያደርጉታል። ስለዚህ ከ2% በላይ ሪስክ እንዳታደርጉ ነው የሚመክራችሁ። ከ50K በታችም ቢሆን በላይም ቢሆን ከ2% በላይ ጭራሽ መቼም ሪስክ እንዳታደርጉ። ኢቭን ከፋፍላችሁ ራሱ መግባቱን ትታችሁ ልክ የሆነ ትሬድ ከፈታችሁ አይደለ? ከራሱ ስቶፕ ሎስ ሲነካ በ10 ደቂቃ ውስጥ ከ10 ደቂቃ ባነሰ ጊዜ ውስጥ ሌላ ትሬድ የምትከፍቱ ከሆነ እሱንም የዛኛው ትሬድ አይዲያ አድርገው ነው የሚያስቡ። ከዛኛው ትሬድ ጋር ተመሳሳይ ሴታፕ አድርገው ስለሚቆጥሩት የእነሱ ትሬዶች ሉዝ ተደምሮ ከ2% ወይም ከ3% በላይ የሚሆን ከሆነ ተርሚኔት ይደረጋል አካውንታችሁ። ስለዚህ ፕሮፈርም ላይ ፔያውት ማግኘት የምትፈልጉ ከሆነ ዋናው ሚስጥር ሪስካችሁ ከ1 እና ከ1.5% በላይ ጭራሽ ማለፍ የለበትም። በዚህ ቪዲዮም ደጋግሜ እየነገርኳቸው ነው። ይህንን ነገር አድርጋችሁ ፕሮፈርም ላይ ፔያውት የምትጠይቁ ከሆነ እኔ 27 ፔያውት ጠይቄያለሁ እስከዛሬ ድረስ። ከ27ቱ ምንም ፔያውት ዲናይ ተደርጌ አላውቅም። አካውንት ተርሚኔት ተደርጎብኝ አያውቅም። ሪስክ ማኔጅመንታችሁ የምትጠነቀቁ ከሆነ አሁን የነገርኳችሁን ሩሎች በሙሉ ፎሎ የምታደርጉ ከሆነ ምንም አካውንት ተርሚኔት ያደረግባችሁን ፔያውት ዲናይ አትደረጉም። ይሄን እኔ ያረጋግጥላችኋለሁ። ስፔሻሊ ደግሞ እኔ ሪኮመንድ ማድረጋቸውን ፕሮፈርሞች የምትጠቀሙ ከሆነ እኔ ሪኮመንድ ማድረጋቸውን ፕሮፈርሞች ዲስክሪፕሽን ላይ ሊንካቸውን አስቀምጥላችኋለሁ። በሱ ሊንክ እየገባችሁ ዲስካውንት ኮድ ይኖራል፣ በሱ መግዛት ትችላላችሁ። ከዛ በተረፈ ለእያንዳንዱ ፕሮፈርም ሪቪው ሰራላችኋለሁ። የምትፈልጉትን ፕሮፈርም ኮሜንት ላይ ያስቀምጡልኝና ለሁሉም ፕሮፈርሞች ሪቪው ሰራለሁ። ከዛ ደግሞ ኮምፓሪዥን እንሰራለን። የሆነ ፕሮፈርም ከሆነ ፕሮፈርም የትኛው ይሻላል የሚለውን ኮምፓሪዥን እንሰራለን። ሙሉ ቪዲዮን ስላያችሁት በጣም አመሰግናለሁ።